ሰላም ጤና ይስጥልን እንደምናላችሁ የነጋሪት መረጃ ክቡራን አድማጭና ተመልካቾቻችን ከሀገር ውስጥና ከዓለም ዙሪያ የተሰበሰቡ ወቅታዊ ዜናዎችን ጥልቅ ትንታኔዎችንና አስፈላጊ መረጃዎችን ይዘን ቀርበናል። በዛሬው የነጋሪት መረጃ የዜና ዝግጅታችን ዋና ዋና የሆኑ ዜናዎችንና የቀኑን አጠቃላይ ክስተቶችን እናቀርብላችኋለን። አብራችሁን ቆዩ። በጻድቃኔ ማርያም ገዳም የ14 ሰዎች ሕይወት አለፈ። በሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ከፍተኛ ዝናብ ጋር ተያይዞ በተከሰተ ድንገተኛ የመሬት መንሸራተትና ርዕደ መሬት የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ ከባድና መለስተኛ አካል ጉዳት ደርሷል። አደጋው የደረሰው ሐምሌ 27 ቀን 2018 ዓ.ም ለጸበልና ለሱባኤ ከአራቱም አቅጣጫ በተሰበሰቡ ምዕመናን ላይ መሆኑን የሰሜን ሸዋ ሀገረ ስብከት ሚዲያ አስታውቋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሚንጦስ በቦታው ተገኝተው ለተጎጂዎችና ለሟች ቤተሰቦች ጸሎት፣ ፍትህና የማጽናኛ ትምህርት የሰጡ ሲሆን ሀገረ ስብከቱ በደረሰው አሰቃቂ አደጋ የተሰማውን ጥልቅ ሐዘን ገልጿል። ለሟች ቤተሰቦች መጽናናትን እንመኛለን። በአማራ ክልል ያለው የጸጥታ ችግር በፍርድ ቤት የተጠየቁ ማስረጃዎችን ለማግኘት እክል መሆኑ ተገለጸ። በፍርድ ቤቱ የተጠየቁ ማስረጃዎች በጸጥታ ችግር ምክንያት ባለመገኘታቸው እልባት ያላገኙ መዝገቦች መኖራቸውን የአማራ ክልል ጠቅላይ ፍርድ ቤት ተናግረዋል። የአማራ ክልል ጠቅላይ ፍርድ ቤት በጠቅላይና በከፍተኛ ፍርድ ቤቶች እልባት ሲያገኙ የቆዩ መዛግብት መኖራቸውን ተመልክቻለሁ ሲል የበጀት ዓመቱን የስራ አፈጻጸም ሪፖርት ባቀረበበት ወቅት ገልጿል። ሪፖርቱን ያቀረቡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው እልባት ሳያገኙ በቆዩበት መዝገቦች ዙሪያ ጥናት መደረጉን አስረድተዋል። በዚህ በፍርድ ቤት የተጠየቁ ማስረጃዎች ለማቅረብ የጸጥታ ችግር እንደ እክል መታየቱን ጥናቱ አሳይቷል። ከዚህ መካከል በፍርድ ቤት የተጠየቁ ማስረጃዎችን ለማቅረብ ማስረጃ የሚሰጡ ተቋማት በጸጥታ ችግር ምክንያት ስራ ላይ ባለመሆናቸው ተደጋጋሚ ቀጠሮ ለመስጠት ምክንያት መሆኑን ፕሬዝዳንቱ ተናግረዋል። ከዚህ ባለፈ ማስረጃ የሚሰጡ ተቋማት ጋር የተጠየቀውን ማስረጃ ሄዶ ለማጣራት በጸጥታ ችግር ምክንያት ያን ማድረግ እንዳልተቻለም በጥናቱ መለየቱን ገልጸዋል። ባለጉዳዮችም ቢሆን የጸጥታ ችግሩን ተንተርሶ ተደጋጋሚ ቀጠሮ መጠየቃቸውን እንዲሁም በወቅቱ ሊሰጡ የሚገቡ ትዕዛዞች በመዘግየታቸው መዝገቦቹ እልባት ሳያገኙ እንዲቆዩ እንዳደረጋቸው የክልሉ ጠቅላይ ፍርድ ቤት ተናግረዋል። ከዚህ ውጭ በአንዳንድ ማስረጃ ሰጪ ተቋማት የሚቀርቡ ማስረጃዎች የገለልተኛነት ጥያቄ ሲነሳ ገለልተኛ ነው ተብሎ የሚታመንበት ሌላ አካል ማስረጃ እንዲሰጥ ትዕዛዝ መሰጠቱ እንደ ችግር ተሰነስቷል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው በሪፖርታቸው የዳኞች ስነ ምግባርን በተመለከተ እንደገለጹት በ80 ዳኞች ላይ የዲሲፕሊን ክሶች ቀርበዋልም ብለዋል። ከዚህ ውስጥ 51 ውሳኔ ያገኙ ሲሆን 36 ያህሉ ጥፋተኛ ሆነው በመገኘታቸው ከገንዘብ እስከ ስራ ስንብት የደረሰ እርምጃ እንደተወሰደባቸው በሪፖርታቸው ተገልጿል። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት በማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጣናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጎሎች እየጨመሩ የመጡበት ወቅት ላይ ነው። ከቀናት በፊት በሱዳን አዋሳኝ ሽሪርና በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በሲዮበርና ሌሎች አካባቢዎች ተሰማርተዋልም ይላሉ። ህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩልና በሲዮበር ነው። በዛታ ቡታ መርፌ አካባቢ ያለ ከዚህ በዋጆ ቆቦ በጃሮቶ ጀምሮ በዳንያ ለኮ ሰሌን ውሃ በላይ በር በባይዋና ቁሙጋ ላይ ያለው አካባቢ ሁሉ ነው ዝግጅቱ። የዋጆን መስመር ተከትሎም የራሳቸው አርሚ አዘጋጅተዋል። መካናይዝድ ጦርን በማንቀሳቀስ ቦታ ሲያሲዙ ነው ብለዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉ የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳቱ የሚደርስበት የራያ ማህበረሰብ
ማህበረሰብ በእጅጉ ነጻነቱን ይሻልን ብለዋል። በምርጫ ቦርድና በምርጫ አስፈጻሚዎች መካከል ያለው የክፍያ ውዝግብ በሰባተኛው ሀገራዊ ምርጫ የተሳተፉ የመስክ አሰልጣኞች፣ የማስተባበሪያ ኃላፊዎችና የቆጠራ አስተባባሪዎች በገቡት ውል መሰረት ሊከፈላቸው የሚገባው የአገልግሎትና የጉዞ አበል ክፍያ እንዳልተፈጸመላቸው ገልጸዋል። ባለሙያዎቹ ኃላፊነታቸውን በሰዓቱና በውሉ መሰረት ቢያጠናቀቁም ክፍያው በመዘግየቱ ከፍተኛ ኢኮኖሚና የስነ ልቦና ጫና እንደደረሰባቸው በመግለጽ የቦርዱን ኃላፊዎች ለጥያቄዎቻቸው ግዴለሽነት አሳይተዋል ሲሉ ከሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ለሪፖርተር ጋዜጣ በሰጠው ምላሽ ክፍያው ከመፈጸሙ በፊት አሰልጣኞች በውላቸው መሰረት ስራቸውን በአግባቡ መወጣታቸውን የማጣራትና የማረጋገጥ ስራ መሰራት እንዳለበት አስታውቀዋል። ቦርዱ አክሎ ምርጫው የተካሄደው የበጀት ዓመቱ መዝጊያ ላይ መሆኑ የነበረው በጀት በማለቁ ተጨማሪ በጀት እንዲለቀቅለት መጠየቁንና በጀት ሲፈቀድ ማጣራቱ ተጠናቆ ክፍያው እንዲፈጸም አብራርተዋል። በአስቸኳይ ልዩነቶች በሰላማዊ መንገድ ይፈቱ ሲል ሳልሳይ ወያነ ገለጸ። ከሰላም ውይይት ይልቅ የጦርነት አማራጭን የመረጡ አካላት የሰውን ሕይወት የሚቀጥፍና ሁለንተናዊ ውድመት የሚያስከትል ግጭት ውስጥ መግባታቸውን የገለጸው ሳልሳይ ወያነ ትግራይ ይህንን የጥፋት መንገድ በአስቸኳይ በመተው ልዩነቶች በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። ፓርቲው ባወጣው መግለጫ እንዳመለከተው በህዝቡ ላይ እየደረሰ ያለው እንግልትና መከራ ለማብቃት ሁሉም አካላት አስፈላጊውን ጥረት እንዲያደርግ ጠይቋል። አሁን ያለው ግጭት የብዙ አካላት እጅ አለበትና ማብቂያው የማይታወቅ አደገኛ ምዕራፍ ውስጥ መግባቱን አስቀድሞ ሲያሳስብ መቆየቱን ያስታወሰው ሳልሳይ ወያነ ወጣቶች ለጦርነት የሚዳርጉ አካላት ግን ማስጠንቀቂያ ለማሰማት ፈቃደኛ አልሆኑም ብለዋል። ሁኔታውን ለመቀልበስና ተጨማሪ የሰው ህይወት ጥፋትን ለማስቆም የሰላም ወዳጆችን በሙሉ ያላቸውን ጫና አጠናክረው እንዲቀጥሉ ፓርቲው ጥሪውን አስተላልፈዋል። ህወሓት የጦር መሪ ቀየረ። አሁን ላይ ህወሓት ወታደራዊና ፖለቲካዊ መዋቅር ለውጥ ማድረጉ ተሰምቷል። የቀድሞ የሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸው ተሰምቷል። በተጨማሪም በምርጫ ቦርድ እውቅና የሌለው የክልሉ ምክር ቤት ተወልደ ብርሃን ተስፋ ለምን የጸጥታ ቢሮ ኃላፊ አድርጎ ሾሟል። ጀነራል ፍስሐ ከዚህ ቀደም የጊዜያዊ አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ የነበሩ ቢሆንም ከፕሬዚዳንት ጌታቸው ረዳ ጋር በነበረው አለመግባባት የካቲት 2017 ዓ.ም ኃላፊነታቸው ተነስተው ነበር። ከዚህ ባለፈ በትግራይ የተከሰተውን የእርዳታ እህል ስርቆት የመረመረው ኮሚቴ ሰብሳቢ የነበሩ ሲሆን በመከላከያ ውሳኔ የባንክ ሂሳባቸውና ንብረታቸው ከታገደባቸው መሪዎች አንዱ ናቸው። ክቡራን አድማጭና ተመልካቾቻችን የዛሬው የነጋሪት መረጃ የዜና ዝግጅታችን በዚህ ተጠናቋል። ወቅታዊ መረጃዎችና አስፈላጊ ዜናዎች በተአማኒነት ለማቅረብ ሁሌም ከእናንተ ጋር እንቀጥላለን። እስከሚቀጥለው የዜና ዝግጅታችን ድረስ ሰላምና ጤና ይስጥልን። ዩቲዩብ ቻናላችንን ሰብስክራይብ እና ላይክ ሼር እያደረጋችሁ አብራችሁ ነው።